የኢየሩስን ልጅ ወደ ህይወታችሁ ማስገባት ማለት ከባድ ነው። ምክንያቱም ኢየሩስ ከናንተ አካባቢ ከናንተ ቦታ ከናንተ ህይወት ላይ እናንተ ከምትኖሩበት ህይወት በጭራሽ አጠፋም። ያ ደግሞ ለናንተ በጣም ጠንቅ ነው። ምክንያቱም ሰው ቤቱ እባብ አስገብቶ ቤቱ የሆነ ነገር አስገብቶ መጥፎ ነገር አስገብቶ ሰላም ይሆናል ምንም አያረገንም ብሎ እንደማሰብ ነው። ያ ደግሞ በጣም ከባድና በጣም ከባድ ነገር ነው። ልጅቷን ወስጄ ላሳድግ ልጅቷን ምናምን ነገር አያስፈልግም። ሃይሚ በርግጥ ይሄ መልካምነትሽ ጥሩነትሽ ይሄ ቀና ነገር ማሰብሽ ነው እስካሁን እዚህ ነገር ውስጥ እየከተተሽ ያለው። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? ክብሩ ይስፋ። እኔ በጣም ደህና ነኝ። እናንተም ደህና ትሆናላችሁ ብዬ ተስፋ አደርጋለሁ። ይሄኑ ለቀን ጠፍቼ ነበረ በአንዳንድ ምክንያቶች አንዳንድ ነገሮች ለማረጋገጥ ቼክ ለማድረግ እየፈለኩኝ ስለነበረ ማወቅ ያለብኝ ማየት ያለብኝ አንዳንድ ነገሮችን እየሞከርኩኝ ነበረ በነ ብሩክና በነ ሃይሚ ጉዳይ። በዛ ምክንያት ነው የጠፋሁት። ስለ ዲኤንኤውም አንዳንድ ነገሮች እላችኋለሁኝ። ትላንትና እንግዲህ ሃይሚዬ ተመልሳ ነበረ ከጭንቀቷ ከህመሟ ከብዙ ነገሮች ተመልሳ ቆንጆና ፏ ብላ ቀምር ብሎባት ድምቅ ብላ እየሳቀች ምን እያለች ፈታ እያለች ተመልሳ ነበርና በጣም ደስ ብሎኛል። እውነት ሃይሚዬ ከነበርሽበት ሙድ ወጥተሽ አሁን ያለሽበት ሁኔታ ላይ አሁን ወዳለሽበት ሙድ ላይ ስለተመለሽ በጣም ደስ ብሎኛል። ምክንያቱም ያን ነገር ነውና የምፈልገው አሁን እዚህ ነገር ውስጥ መመለስሽ በጣም ነው ደስ ያለኝ። እና ወደ ቤተሰቦች ሳያት እኔ በጣም ነው ደስ ያለኝ የእናንተም ባላቅም። ምክንያቱም የነበረችበት ሁኔታ በጣም መጥፎ ሁኔታ ላይ ነበረ። ብዙ አዝናለች፣ ብዙ ተከፍታለች፣ ብዙ አልቅሳለች፣ ብዙ ታማለች። ተደጋጋሚ ይሄው ፌንት ወድቃ አይተናታል፣ ሆስፒታል ገብታለች። እና ይሄን ሁላ ነገር አሁን አሳልፋ አሁን እዚህ ደረጃ ላይ ስለደረሰች ወደ ቦታዋ ስለተመለሰች ወደ ቦታው ሙሉ ለሙሉ ባትመለስም ግን አሁን ያለችበት ሁኔታ ላይ ስለሆነች ደስ ብሎኛል። እንኳን ደስ አላችሁ እናንተንም በዚሁ አጋጣሚ እላለሁኝ ማለት ነው። ትላንትና እንግዲህ የተፈጠረው ነገር ነበረ። እሱም የኢየሩስን ልጅ ወስጄ ላሳድግ የሚል ሐሳብ አምጥታ ኢየሩስንም ስትጠይቃት ነበረ። ነገሩ ተገቢ ነው ብዬ አላስብም። ይሄ ትክክለኛ ነገር ነው ብዬ አላስብም። ምክንያቱም እንደዚህ አይነት ችግር እየተፈጠረ እንደዚህ አይነት ሁኔታዎች እየተፈጠሩ አሁን እዚህ ነገር ውስጥ በደንብ ነገሮቹን ማስተካከል ነገሮቹን ማበጀት በሚገባቸው ሰዓት ላይ የኢየሩስን ልጅ ወስጄ ላሳድግ ማለቷ እኔ ቅር ተሰኝቶኛል። በርግጥ የሃይሚ ህይወቷን ለማስተካከል እየወሰደች ያለው ምክንያቱም ብሩኬ ልጁን የኔ ነው ብሎ እንዳመነ ነው አሁን እየታየ ያለው። በዚህ ሁኔታ ይሄን ህይወቷን ለማስተካከል አይነት አስባ ነው። ይሄን ነገር ደግሞ ሀብቴ ነው እንደዚህ ብታደርጊ አይነት ነገር ኮመንት ሰጥቷት መሰለኝ እንዳወራችሁ ከሆነ ሀብቴ ልክ ነው ብዬ አላምንም። ምክንያቱም የኢየሩስን ልጅ ወደ ህይወታችሁ ማስገባት ማለት ከባድ ነው። ምክንያቱም ኢየሩስ ከናንተ አካባቢ ከናንተ ቦታ ከናንተ ህይወት ላይ እናንተ ከምትኖሩበት ህይወት በጭራሽ አጠፋም። ያ ደግሞ ለናንተ በጣም ጠንቅ ነው። ምክንያቱም ሰው ቤቱ እባብ አስገብቶ ቤቱ የሆነ ነገር አስገብቶ መጥፎ ነገር አስገብቶ ሰላም ይሆናል ምንም አያረገንም ብሎ እንደማሰብ ነው። ያ ደግሞ በጣም ከባድና በጣም ከባድ ነገር ነው። ስለዚህ ይሄን ነገር ባታደርጊ ሃይሚዬ ይሻላል። መጥፎ ነገር ነው። ከዚህ በፊት እየተፈጠረ የነበረውን ነገር ታውቂያለሽ። ደርሶብሽ አይተሻል። አሳምማሻለች፣ አስከፍታሻለች፣ አስለቅሳሻለች። በጣም ብዙ ነገር ተፈጥሯል። በህይወታችሁ ገብታ የሰራችው ነገር በጣም ብዙ ነገር ነው ኢየሩስ። አሁን ደግሞ ቀጥታ ልጇን ወስደሽ ላሳድግ ካልሽ ልጇን የምታሳድጊ ከሆነ በተዘዋዋሪ እሷ አለች ማለት ነው። እሷ ካለች ደግሞ ሰላም በአካባቢያችሁ አይኖርም። መበጥበጥ ነው ትርፉ። ይሄ የተረጋጋ ህይወት አይኖራችሁም። ይሄን ማሰብ አለብሽ። አንቺ በመልካምነትሽ ብሩኬን ላለማጣት ብሩኬ እንዳይከፋ እንዳያዝን በቃ እንዲረጋጋ በማሰብ
እንዳይጨነቅ በማሰብ ይሆናል አንቺ እንደዚህ ያልሽ ያለሽው። ነገር ግን ይሄ ነገር ወደፊት በጣም ትልቅ መዘዝ ይዞ ይመጣል። አሁን አንቺ የልጅ እናት ልትሆኚ በጣም ተቃርበሻል። ሁለት ልጆች ደግሞ የተለያዩ እናት ያላቸው ሊያውም እናቱ የልጅቷ እናት በህይወት እያለች ካንቺ ጋር ማደጓ ይቺ ልጅ አሁን ከምትወልጂው በጣም በቃ ይሄ እንደዛ አይነት ነገሮች ይሄ የተለያዩ እናትና አባት ምናምን የሚያድግ ቤተሰብ ላይ ጥሩ ነገር አይፈጠርም። ለወደፊት እንኳን አሁን ላለው ነገር መፍትሄ ሊሆን ይችላል። በቃ እሺ እንኳን ኢየሩስ አትሰጥም ልጇን፣ ግን ብትሰጥሽ እንኳን ዘላቂ ይሄ መፍትሄ አይደለም። ለአንድ ለሁለት ለሶስት ቀናት ሰላም ሊሆን ይችላል። ነገር ግን ከዛ በኋላ ኢየሩስ ሰላም እንዲሆን አታደርግም። ልጇን ብትወስጂ ራሱ በስነ ስርዓት አትኖሪ። ማድረግ ያለባችሁ መርዳት ካለባችሁ በውጪ መርዳት፣ ብሩኬ ልጁን አምኖ ከተቀበለ። ነገር ግን እኔ ይሄ ልጅ የሱ እንዳልሆነ በእርግጠኝነት ይሄን ቃሌን እንዳትረሱ። ይህ ልጅ የብሩክ ልጅ አይደለም። ዲኤንኤው ተቀይሯል። እንዳትረሱ ይሄን ቃሌን። እውነቴን ነው፣ እየቀለድኩ አይደለም። ብሩክ አሁን እንደዚህ ጭንቀት ላይ ስለሆነ ይሆናል። እኔ ብሩክ ወዳጅ ጓደኛው ስለሆንኩኝ አይደለም እንደዚህ ብዬ ለሱ መወግ ነው። ነገር ግን ልክ እንዳልሆነ ቢኒያም በዚህ ልክ የሚሟገተው የሱ ልጅ ስለሆነ ነው። እርግጠኛ 100% ስለሆነ ነው። እና ዲኤንኤው ሲደረግ ግን የብሩክ ልጅ አይደለም ከተባለ እንዳትረሱት ይሄን ቃል። ስለዚህ እባካችሁ ባለው ነገሮች ሳትወሳሰቡ የምትወስኑትን ነገር በስነ ስርዓት ብትወስኑ የተሻለ ነው። ሃይሚ ይሄ ነገር ብሩኬ እኔ እንጃ እሺ ሚልሽም አይመስለኝም። ልጁ ከኛ ጋር ይሄ ከኔ ጋር ይደግ ምናምን የሚባለው ነገር ብሩኬ እሺ ካለሽ ራሱ ግራ ነው የሚገባኝ። ማድረግ ያለበት በውጪ በኩል እንርዳቸው ነው። ካልሆነ በስተቀር አይሆንም። ምክንያቱም ይህች ህፃን ካለች ባጠገባችሁ ኢየሩስ መኖሯ የማይቀር ነው። ያን ነገር አስቡ። ኢየሩስ ካለች ሁሌ ይበጠበጣል ህይወታችሁ። ባጠገባችሁ ኢየሩስ ካለች በጭራሽ ሰላም እንደማይሆን ደጋግሜ እየነገርኳችሁ ነው። ኢየሩስ ካለች ሰላም አይኖርም። ለምንድነው ይሄ ነገር መረዳት ያቃታችሁ? ለምንድነው ይሄ ነገር ሊገባችሁ ያልቻለው? ልጅቷን እዛው በእናቷ ጋር ያለች ከውጪ እርዷት ከቻላችሁ። ካልቻላችሁ ዲኤንኤ ሁለተኛ ዲኤንኤ ይሄው ሊደረግ ነው። እስከዛ ጊዜ ታገሱ። ፕሮሰሱ ተጀምሯል። የዲኤንኤ የሁለተኛው ዲኤንኤ ፕሮሰስ ተጀምሯል። አሁን እንደዚህ ለእናንተ ቤተሰቦች ለእናንተ ይፋ ላለማድረግ ነው። አሁን ይሄ ያለው ነገር ትንሽ እስኪረጋጋ ነው እንጂ ሁለተኛ ዲኤንኤ የሚደረግበት ቻንስ በጣም ተቃርቧል። ቢኒያምም የራሱን ዲኤንኤ ሊያስደርግ እየሞከረ ነው። እኛም እያገዝነው ነው። ያለው ነገር በጣም ውስን ጊዜ ነው። እሱን ደግሞ ፈጣሪ ያውቃል። የልጁ ውጤት ከቢኒያም ውጤት ጋር ተመሳሳይ ከሆነ ይህች ልጅ የብሩኬ ልጅ እንዳልሆነች ይረጋገጣል። የብሩኬን እንደውም ዲኤንኤ ማድረግ አያስፈልግም። ቢኒያም በዚህ በኩል የልጁ አባት እኔ ነኝ እያለ ነው አይደል? ስለዚህ የልጁን የቢኒያምንና የልጅቷን ዲኤንኤ ይወሰዳል፣ ይታያል። ከቢኒያም ጋር ካልተመሳሰለ ዲኤንኤ ልጁ የብሩክ ነው። በቃ ሌላ ምንም ጥያቄ አያስፈልገው። ከቢኒያም ጋር ከተመሳሰለ ግን ባይቀየር የብሩክ ውጤትና የህፃኗ ውጤት ባይቀየር በጭራሽ እንደዚህ አይነት የተመሳሳይ የዲኤንኤ ውጤት አይኖርም። ስለዚህ ይሄን ነገሩን ለማስተካከል መሞከር ነው እንጂ ያለባችሁ አሁን ልጅቷን ወስጄ ላሳድግ ልጅቷን ምናምን ነገር አያስፈልግም። ሃይሚ በእርግጥ ይሄ መልካምነትሽ ጥሩነትሽ ይሄ ቀና ነገር ማሰብሽ ነው እስካሁን እዚህ ነገር ውስጥ እየከተተሽ ያለው። ይሄ ነገር ሊበርድ ያልቻለበት ምክንያት የልጅ እናት ናት ብለሽ ለኢየሩስም ትንሽ ስለምታስቢ ነው። እኛም እናስባለን። ምክንያቱም እናት አለን፣ እህት አለችን። ይሄ ስሜቱን በውስንም ቢሆን ስሜቱን እንረዳዋለን እና ያ ነገር ስላለ ይሄን ነገር አንጂ ተገንዝበሽ
ማድረግ ያለብሽን ነገር መርዳትም ካለብሽ ከውጪ መርዳት ነው ያለብሽ እና ይሄን ነገር ተረድታችሁ መርዳት ካለብሽ በውጪ በኩል መርዳት ነው እንጂ ያለብሽ አሁን እኔ እንጃ እኔ በቃ ሃይሚ እያደረጋችሁ ያላችሁት ነገር ልክ አይደለም። እባካችሁ ተረጋግታችሁ ነገሮችን ለመወሰን ሞክሩ፣ ነገሮችን ለማጥኔት ሞክሩ። ምክንያቱም እንደዚህ አይነት ነገሮች ይሄ በስሜት በተነሳሽነት ብሩኬን አልጣው በሚል አይነት ስሜት ልጁን እኔ ላሳድገው ምናምን የሚባል ነገር አይደለም። ልጅን እንደ ቀላል ነገር እንዳታይ። ይህች ህፃን አድጋ እንኳን አንቺ ጋር ብትሆን እውነቷን ነው ኢየሩስ ጥያቄ ታስነሳለች። እናቴስ ትላለች። በእርግጥ አባቷም እያሳደጋት ነው፣ ግን እናቴስ ስለምትል የዚህች ልጅ እናት ደግሞ ላንቺ ልትሰጥሽ አትችልም። ያን ነገር አስቢ። አንቺም ከምትወልጃ ልጅ ጋር ይሄ ጥሩ የሆነ ግንኙነት ላይኖራቸው ይችላል። ምክንያቱም በውጪ እናቷን ሊያገኝ ይሄዳል። እናቱ እንዳልሆንሽ ያውቃል። ያኔ እናቷ እንዳልሆንሽ ያውቃል። ሴት ናት አይ ቲንክ እና ያ ነገር ስለሆነ ይሄን ነገር ተገንዘቢ። ቤተሰብሽ ውስጥ ጥሩ አይነት ይሄ ስሜት ላይፈጥር ይችላል እና እባክሽ የምትወስኚውን ነገር በስነ ስርዓት ወስኚ። ማድረግ ያለብሽን ነገር በስነ ስርዓት አድርጊ። ጥሩ ስሜት ውስጥም ካልሆንሽ ተረጋግተሽ ነገሩን አጥነሽ ወደፊት ምን አይነት መዘዝ ይዞብኝ ይመጣል፣ ወደፊት ምን አይነት ነገሮችን ምን አይነት ይሄ ሁኔታዎች ውስጥ ይከተኛል፣ ያን አስበሽ ብሩኬን ላለማጣት ብቻ ያልሆነ ውሳኔ እንዳትወስኚ። ብሩኬን ማጣት የለብሽም፣ እንድታጪ አንፈልግም። እናንተ ፍቅር ስትሆኑ ሰላም ስትሆኑ በቃ ይሄ ጥሩ ሁኔታ ላይ ስትሆኑ እንደማየት እኛ ደስ የሚለን ነገር የለም። ነገር ግን ያልሆነ ውሳኔ እየወሰናችሁ ልጁን እኔ ላሳድግ ይሄ ጥሩ አይደለም። ምትጋቡ ከሆነ ከብሩኬ ጋር ተጋብታችሁ የምትኖሩ ከሆነ በቃ ተጋብታችሁ ኑሩ። ኢየሩስ ልጇን ታሳድግ፣ የራሷን ህይወት ትኑር። ብሩኬ ግዴታው ልጁ የሱ ነው የኔ ነው ብሎ ከተቀበለ ግዴታ ልጁን የመርዳት ብቻ ነው። ሊያውም ከፈለገ እሷ ጋር ይሄዳል፣ ልጁን ያያል፣ በቃ ይመለሳል፣ ወደ አንቺ ወደ ህይወቱ ይመለሳል እንጂ የኢየሩስን ልጅ ወደ አንቺ ህይወት የምታስገቢ ከሆነ ወደፊት በጣም ብዙ ጣጣ ነው ይዞብሽ የሚመጣው። ኢየሩስም ካንቺ ህይወት አንቺን ከመበጥበጥ፣ አንቺን ከመረበሽ፣ አንቺን ከማስለቀስ፣ አንቺን ከመወትወት ይሄ ከብሩኬ ጋር ያለሽን ነገር ለማለያየት ከመሞከር ወደ ኋላ አትልም። ምክንያቱም አሁን በልጅ ተሳስሯል እና እባክሽ ሃይሚ ማድረግ ያለብሽን መስራት ያለብሽን መሆን ያለበትን አስባችሁ ተረጋግታችሁ ብትወስኑ የተሻለ ነው። ሐሰንም ያለውን ነገር ይሄ በሰላም አድርገህ ከብሩኬ ጋር በስነ ስርዓት ተነጋግራችሁ ማድረግ ያለባችሁ መወሰን ያለበት። ሐሰን ቶሎ ይሄ ወጣትነቱ እንዳለ ነው። ለዛም ነው ሀብቴ ለዛ ነው የሚቆጣ የሚረጋ ይሄ ሊመታህ የሚሞክረው ምናምን ለዛ ነው። ይሄው ሀብቴ ከኛ ትንሽ ተለቅ ስለሚል እድሜው ከፍ ስለሚል ትንሽ ከኛ የተሻለ ያስባል። ለዛም ነው አንተን የሚቆጣ እና ያን ነገር ተገንዘብ። ነገሮችን ተረጋግተ ለመወሰን ተረጋግተ ከነሱ ጋር ተመካክረ ማድረግ ያለባችሁ ነገር ለማድረግ መሞከር እንጂ ሃይሚን ይሄ ነገሮችን በእንትንነት ስትወሰን እንኳን መጥፎ ከሆነ ሃይሚ እንደዚህ አይነት ነገሮች መጥፎ ነው እንዲህ ባታደርጊ የተሻለ ነው ብለ ምክር ነገር ብትሰጣት። ምክንያቱም ወንድ ልጅ ነህ፣ የሚሆነውን ነገር ወደፊት ይሄ እየተፈጠረ ያለውን ነገር በደንብ ከሴት ይልቅ ትገነዘባለህ። ከዚህ በፊት እየሆነ የነበረው ነገር ከዚህ በፊት ያሳለፉትን ነገር በደንብ ታውቃለህ። ስለዚህ እባክህ ይሄን ነገር ስታደርግ ይሄን ነገር ሲወስኑ በቃ በእንትን መሆን አለበት። ይሄ በስነ ስርዓት ተነጋግረው ከብሩኬ ጋር ወስነው ምናምን ቢሆን ነው እንጂ ሃይሚ ወስናለች ካንዱ በጎን ብሩኬ እንደዚህ ካንዱ መሆን አያስፈልግም። ምክንያቱም ሃይሚ ካጠፋች አጠፋች ነው፣ ብሩኬም ካጠፋ አጠፋ ነው። ነገር ግን ሲያጠፉ ሁለቱንም መሃል ላይ ገብቶ ለማስታረቅ መሞከር፣ ሁለቱንም ቁጭ አድርጎ እንዲነጋገሩ እንዲወያዩ ጊዜ መስጠት።
መፍትሄው ምንድነው? አሁን እንደዚህ ተፈጥሯል፣ መፍትሄው ምንድነው ብሎ መፍትሄውን ለማዘጋጀት መሮጥ እንጂ ረብሻ ነው የሚሆነው። ሰላም አይኖርም። የተረጋጋ ህይወት አይኖርም። ወደፊት በጣም ትልቅ መዘዝ ይዞ ይመጣል። አሁን ላይ ሃይሚና ብሩኬ የፍቅር ጓደኞች ሊሆን ይችላል። ወደፊት የትዳር ህይወት ይኖራቸዋል። ባልና ሚስት ይሆናሉ። የልጅ እናትና አባት ይሆናሉ። ስለዚህ አሁን የሚወሰነው ውሳኔ ወደፊት በጣም ትልቅ መዘዝ ነው ይዞ የሚመጣው። ይሄን ነገር አስቀድማችሁ ማሰብ አለባችሁ። ኢየሩስ ምትባል ሴትን ድጋሚ ወደ ህይወታችሁ የምታስገቡ ከሆነ አለቀ ጨዋታው። እስከ መጨረሻው እስከ ህይወታችሁ ፍጻሜ ድረስ አትፋታችሁ። ያን ተገንዘቡ። የተንኮል ስራዋ አይለቅም። የልጇ ጉዳይ ሳይሆን የብሩኬ ጉዳይ ነው ያሳስባት። ብሩኬን ነው የምትፈልገው። እኔ ልጄን ማሳደግ አያቅተኝም ብላለች። እኔ የምፈልገው የልጄን አባት ነው ብላለች። ስለዚህ የልጇ አባት ብሩኬ ነው ተብሎ እንግዲህ ተደምድሟል። ብሩኬን ነው የምፈልገው፣ ከብሩኬ ውጪ ምንም የምፈልገው ነገር የለም እያለች ነው። ስለዚህ ያን ነው ምለው። ብሩኬ የምትፈልግ ከሆነ ይሄ ደግሞ የሚሆን ነገር አይደለም እና እባካችሁ የምትወስኑትን ነገር አስባችሁ ተገንዝባችሁ መሆን ያለበትን ነገር በስነ ስርዓት ተጠንቅቃችሁ ማድረግ ነው ያለባችሁ እና ያን ነገር ብታስተካክሉ አሪፍ ነው ብዬ አስባለሁኝ። እንግዲህ ውድ ቤተሰቦቼ ያለው ነገር እየተፈጠረ ያለውን ነገር እያያችሁ ነው። መሆን ያለበት ነገር በቃ መሆን ባለበት ሁኔታ ብታደርጉት የተሻለ ነው። ምክንያቱም መጥፎ ሁኔታ ላይ ወድቃችሁ ማየት አልፈልግም። ብሩኬም ሃይሚዬ የእናንተን ክፉ የእናንተን መጥፎ ነገር እናንተ ጋር የመጣ ክፉና ያልሆነ ነገር ከህይወታችሁ እንዲርቅ ነው ፈልገው ያን ነው ፈልገው። እና ውድ ቤተሰቦቼ እንግዲህ ሰሞኑን እየተፈጠረ ያለው ነገር ጥሩ ባይሆንም መልካሙን ነገር ሸጋውን ነገር መሆን ያለበትን ነገር እንዲሆን ለነ ብሩኬ መልካሙን ለነ ሃይሚ ጥሩን እንዲሆን እባካችሁ ጸልዩ። ደስታቸውን ነውና ምን ፈልገው ደስታቸውን ያሳየን፣ የተሻለ ህይወት ላይ ሆነው ያሳየን። አሜን በሉ እንጂ ጥሩ ህይወታቸውን ያሳየን፣ ልጃቸውን ያሳየን። ከዚህ ነገር ተገላግለው ወደ ሰላም ህይወታቸው ወደ አዲስ አበባ ተመልሰው ወደ መልካም ማንነታቸው እንዲመለሱ እኛን ወደ ማዝናናት እንዲመለሱ ምኞቴ ነው። አሜን ነው አሜን። እና የጨረቃ ፋሚሊዎች እናንተ እንዴት ናችሁ? አላችሁልኝ? ለምታበረታቱኝ በርታ፣ አይዞ፣ እኛ ከጎንነን ያለውን ነገር እንደዚህ ብታደርግ እያላችሁ ኮሜንት ለምትሰጡኝ ሁሉ በጣም ነው ማመሰግነው። ምን ያህል እንደምታበረታቱኝ ምን ያህል እንደምትወዱኝ እያሳያችሁኝ ነው። ወዳችኋለሁ ማሮቼ፣ በጣም ነው ወዳችሁ፣ በጣም ነው ማመሰግነው። በጣም ከዚህ በኋላ ደግሞ የተለያዩ ነገሮችን ይዤ እመጣለሁ። እናንተም ቤቱን ሰብስክራይብ እያደረጋችሁ ጠብቁ። ወዳችኋለሁ። መልካም ጊዜ፣ መልካም ቀን። ቻው።